بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على أشرف الخلق والأنبياء والمرسلين، نبينا وحبيبنا وقدوتنا محمد صلى الله عليه وعلى آله وصحبه أجمعين. أما بعد، أحبتي في الله، ዛሬም ዘጠነኛውን ሐዲስ ይዘን መተናል። በዚህ ሐዲስ ረሱል አለይሂ ሰላቱ ወሰላም አንድ የሆነን መልካም ሥራ እንድንሰራ ይጠቁሙናል። ይህ መልካም ሥራ ረሱል አለይሂ ሰላቱ ወሰላም በሕይወት ሳሉ ተግባራዊ ያደርጉት የነበረ ሰዎች ይህንን መልካም ሥራ የሰሩት የሆነ እንደሆነ ደግሞ ነገ አላሁ ሱብሓነሁ ወተዓላ ዘንዳ ያላቸው ምንዳ ያላቸው ደረጃ ከፍ ያለ እንደሚሆን የገለጹበት ሐዲስ ነው። ሐዲሱ ሙእሚኖች ልክ እንደ የአንድ ሰው ሁለት እጆች እንደሆኑ ያመላክተናል። ሰውየው እጁን ሲታጠብ አንድ እጁን እንደሚያጥበው ሁሉ ሙስሊምም ደግሞ ልክ እንደዚሁ አንዱ አንዱን የሚሸፍን አንዱ አንዱን የሚተባበር እንደሆነና እንደዚያም መሆን እንዳለበት ሰለዋቱ ረቢ ወሰላሙሁ ዐለይሂ በዚህ ሐዲስ እያስተማሩን ነው። ይህንን ሐዲስ እንደ ቀደምት ሐዲሶች ሁሉ ያስተላለፉልን ታላቁ ሰሐቢ አቢ ሁረይራ ረዲየላሁ ዐንሁ ወአርዳህ ናቸው። ረሱል አለይሂ ሰላቱ ወሰላም በዚህ ሐዲሳቸው ምን አሉ? عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أبي هريرة እንዲህ ይላሉ፣ ረሱል አለይሂ ሰላቱ ወሰላም የሚከተለውን ብለዋል አሉ። ምን አሉ? الساعي على الأرملة والمسكين ምስኪኖችን ድሆችንና ባል የሌላትን ሴት ለመተባበር የሚንቀሳቀስ እነርሱን ለመደገፍ ያለባቸውን ችግር ለመሸፈን ጥረት የሚያደርግ የሆነ ሰው ከልሙጃሂድ ፊ ሰቢልላህ በአላሁ ሱብሓነሁ ወተዓላ መንገድ ላይ እንደሚታገል ሰው ነው አሉ ረሱል አለይሂ ሰላቱ ወሰላም። ደረጃውን ተመልከቱ። ምስኪኖችን ባል የሌላትን ሞቶባት ሊሆን ይችላል ወይ ባል ሳይኖራት የሚተባበራት ያጣች ልትሆን ትችላለች። እነዚህን ሁለት የማህበረሰባችን ክፍሎች የነሱን ሐጃ ለመፈጸም እነርሱን ለመተባበር ያጋጠማቸውን ችግር ለማቃለል የዕለት ተዕለት ቁርሷቸውን ለመደገፍና ሌሎችንም ነገሮች ለማድረግ የሚንቀሳቀስና የሚተባበር የሆነ ሰው አላህ ዘንዳ ያለው ደረጃ ልክ በአላህ መንገድ ላይ እንደሚፋለም በአላህ መንገድ ላይ እንደሚታገል ሰው ነው። ይህም ብቻ አይደለም። ወከልቃኢሚ አለዚ ላ የፍቱሩ እንደዚሁ ደግሞ ያለምንም ማቋረጥ ያለምንም መድከም ምንም ሳይሰለች ሌሊቱን ሙሉ እየቆመ እንደሚሰግድም ባሪያ ነው ደረጃው አሉ ረሱል አለይሂ ሰላቱ ወሰላም። በዚህም አላቆሙም። ወከሳኢሚ ላ ይፍጢሩ እንደዚሁም ደግሞ ሳይፈጥር እንደሚጾም የሆነ ሰው ነው ደረጃው አሉ። እንግዲህ ተመልከቱ ባረከላሁ ፊኩም። እነዚህን ሁለት አይነት ሰዎች መተባበር
ኢስላም የሰጣቸውን ደረጃ እዩ ታዘቡ እስኪ ኢስላም እኮ በማህበረሰቡ ዘንዳ መተባበር መተዛዘን ከፊሉ ለከፊሉ እንዲያስብ የሚያስተምርና የሚጣራ ሃይማኖት ነው አንተ ጠግበህ ጎረቤትህ እንዲራብ የማይፈቅድ ሃይማኖት ነው ኢስላም ረሱል አለይሂ ሰላቱ ወሰላም እነዛን ደካማ የነበሩ የሆኑ ሰዎችን እነዛን ምስኪኖችን እንዴት ይወዱ እንደነበረ በርካታ የሆኑ ነብያዊ ሐዲሶች አሉ እንዲያውም አልፎ ተርፎም እኮ ረሱል አለይሂ ሰላቱ ወሰላም ነገ በዕለተ ትንሣኤ ከነዛ ከምስኪኖች ጭፍራ ቀስቅሰኝ ብለው ሁሉ ዱዓ ያደርጉ ነበር اللهم احشرني في زمرة المساكين እያሉ ረሱል አለይሂ ሰላቱ ወሰላም በቤታቸው የነበረውን ነገር በአጠቃላይ ለደሆች እኮ ያካፈሉ ነበር ዛሬ በማህበረሰባችን ውስጥ የተቸገሩ በርካታ የሆኑ ሰዎች አሉ ባል ኖሯት ዛሬ ማሻአላህ ፍቺው በዝቷል ትዳር ቀሏል ትዳር የሚባለው ነገር አብዛኛው ሰው አላህ ያዘነለት ሲቀር ጫውታ አድርጎ ይዞታል ማልአሰፍ ሴቶች ልጆቻቸውን ይዘው ተፈተው በችግር ሲንከራተቱ እናያለን ምስኪኑ ማሻአላህ በርትቷል ድሃው የበረታበት ትልቁና ዋነኛው ምክንያት ምናልባትም እነዛ ባለሀብቶች የነሱን ሐቅ እየበሉ እንደሆነ የሚያመላክት ነው ባለሀብቶች የሚገባቸውን ዘካትና ሰደቃ ለደሆች ቢሰጡ ኖሮ ደሆችን እንኳን እናገኝም ነበር ባረከላሁ ፊኩም ቢያንስ እንዲህ ፍጥጥ ያለ ድህነት በጣም አስከፊ የሆነ ችግር ውስጥ ፈጽሞ አይገቡም ነበር የሆነው ሆኖ መቼም እነዚህን ባለሀብቶች በአሁን ሰዓት በዳዕዋው መድረክ ወይም እንዲሰሙን ማድረግ ከባድ ሆኗል አታገኛቸውም ዛሬ እዚህ እኔ ዋትስአፕ ላይ ለምሳሌ ይሄንን ቀድቼ ባስቀምጥ አንድ ባለሀብት ይሄንን ከፍቶ የሚያዳምጥበትም ጊዜ የለውም መስጂድ ውስጥ ቀድመው የሚወጡት እነሱ ናቸው እሱም ወደ መስጂድ ከመጡ ማለት ነው ማን ያሰማቸው ያላባቸውን ሐቅ ማን ይንገራቸው ሌሎች እነሱ ሊወጡት የሚገባውን ሐቅ ሳይነግሯቸው አድበስብሰው ከነሱ የሚወስዱትን ጥቅም ብቻ ይዘው ሽው ሲሉ ነው የምናያቸው ታዲያ ማን ይንገራቸው ባረከላሁ ፊኩም ምናልባትም ትልቁና ዋነኛው ምክንያት ሀብታሞች ሐቃቸውን ስላልተወጡ ነው ይህ ደግሞ ከአላህ የሚያመጣው መዘዝ የከበደ ይሆናል አላህ ይጠብቀን ለማንኛውም እነዛ አርመላ ማለት ባል የሌላት ወይ ደግሞ አግብታ የተፈታች የሆነ ሴት ናት ምንም ገንዘብ የሌላት ምንም የገቢ ምንጭ የሌላት ወይም የማይበቃት የሆነች ሴት ናት እነዚህን ሴቶች መንከባከብ አንተ ገንዘብ ስላለ ብቻ መስጠት አይደለም ባይኖርህ እንኳን ያላቸውን ሰዎች ፈላልገህ አምጥተህ እቺን ሰው ተባበሩ ማለትህ ልክ ያን ገንዘብ የሰጠውን ያህል ሰውዬ አጅር አንተ ታገኝበታለህ እንደዚሁ ደግሞ እነዛ ምስኪኖች ረሱል አለይሂ ሰላቱ ወሰላም ይወዷቸው የነበሩት ሰዎች ከነርሱ ጋር ቀስቅሰኝ ብለው አላሁ ሱብሓነሁ ወተዓላን የጠየቁበት ሰዎች እነዚህን ሰዎች መንከባከብ በእስላም ትልቅ የሆነ ቦታ አለው ደረጃው በጣም ከፍ ያለ ነው
በአላህ መንገድ ላይ ከሚታገል ሰው ጋር የሚስተካከል ነው ለሊቱን ሙሉ ቆሞ ሳይሰለች አላሁ Subhanahu Wa Ta'ala ከሚያመልክና ከሚሰግድ ሰው ጋር የሚስተካከል ነው نعم ልክ እንደዚሁ ደግሞ ዘወትር ከሚጾሙ ሰዎች ጋር የሚስተካከል ነው እናስተዳም እነዚህን ሰዎች ልተባበር አይገባም ዛሬ ምስኪኑ እኮ መታከሚያ እያጣ ይንከራተታል ይሰቃያል ግን ዞር ብሎ የሚያየው የለም ይራባል ይጠማል ልጁ ከትምህርት ይባረራል ደብተር መግዣ ያጣል ሌሎች በርካታ ችግሮችን ያስተናግዳል እኛ እነዚህን ሰዎች እኮ ብንተባበር ኖሮ አላሁ Subhanahu Wa Ta'ala ጀነትን ባጎናጸፈን ነበር አላህ ይወፍቀን አላህ ያገራልን አላሁ Subhanahu Wa Ta'ala ለዚህ ስራ ያገራቸው በጣም በርካታ ሰዎች አሉ እነዚህን ሰዎች ደግሞ ጎሽ ተባረኩ በርቱ ልንላቸው ይገባል ዛሬ የሚሰሩ ሰዎችንም እኮ ቁጭ ብሎ ሳይሰራ ወገቡን ይዞ ተሰላችቶ ቁጭ ያለው ሰው ምን እነሱ ደግሞ ገንዘቡን ሰብስበው ሊበሉት ነው እንጂ ብሎ ሲኮንንም ተሰማዋል ወይ አይሰራ ወይ የሚሰሩ ሰዎችን አያበረታታ ለዚህ አይነት ሰው ዱዓ ማድረግ ያስፈልጋል نعم ይህ ሐዲስ والله በጣም አንገብጋቢ የሆነና ትላልቅ የሆኑ ቁም ነገሮችን ነው የሚያስጨብጠን አህበቲ ፊላህ አንደኛው ኢስላም ማህበራዊ ትብብርን በከፍተኛ መልኩ የሚያበረታታና ብሎም ከፊሉን እንዲረዳ የሚያዝ የሆነ ሃይማኖት ነው ኢስላም ጥቂት የሆኑ ስራዎችን ሰርተን ትላልቅ የሆኑ ምንዳዎችን የሚያጎናጽፍ ሃይማኖት እንደሆነም ከዚሁ እንረዳለን ኢስላም ወይም አላሁ Subhanahu Wa Ta'ala እዝነቱ ከመስፋቱ አላሁ Subhanahu Wa Ta'ala ለባሮቹ ካለው እዝነትና ካለው ውዴታ ጥቂትን ስራ ሰርተው ትላልቅ የሆኑ ምንዳዎችን ለመመንዳት ቃል እንደገባም በዚሁ ሐዲስ እንረዳለን እነዚያ ድሆችን እንዲሁም ደግሞ ባል የሞተባትን ባል የሌላትን ሴት የሚንከባከቡ የሆኑ ሰዎች አላሁ Subhanahu Wa Ta'ala ደረጃቸውን ከፍ አድርጎ ሲያበቃ ነገ የውመል ቂያማ ጀነት ከሚገቡ ባሮቹ እንደሚያደርጋቸው ይህ ሐዲስ ያስተምረናል ኢዘን አህበቲ ፊላህ በተለይ እንዲህ አይነት ሰዎችን በማህበረሰባችን ውስጥ ያሉትን እንዲህ አይነት ሰዎችን ምን ተከባከቡ የሆናችሁ ሰዎች ስለነሱ የምትንቀሳቀሱ የሆናችሁ ሰዎች ቀጥሉበት ግፉበት ማንንም የፈለገውን ያውራ አትስሙት ይሄን ሐዲስና እንዲህ አይነት መሰል ሐዲሶችን በደንብ አዳምጣችሁ ሞራላችሁን ገንቡበት ተናከሩበት ለወረኞች ጆሮ እንዳትሰጡ እነሱን ካዳመጣችሁ والله መልካም ስራ ከመስራት ያሰናክሏችኋል አህበቲ ፊላህ የማንችል ደግሞ ከሆነ እነዛ የሚሰሩ ሰዎችን እናበረታታ ያላቸው ሰዎች ደግሞ እንዲሰሩ ባላቸው ገንዘብ እንዲደግፉ እንምከራቸው አህበቲ ፊላህ هذا والله أعلم والسلام عليكم ورحمة الله وبركاته